በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የቤተ ጸሎት ቤተሰቦቻችን። አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ወደ ሊቀ መላእክት ቅዱስ ገብርኤል የምናቀርበው ጸሎት ይሆናል። ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ እና ሼር በማድረግ ቤተሰብ ይሁኑ እንላለን። ወደ ቪዲዮ እንሂድ። መልካም ጊዜ። ጸሎት ወደ ቅዱስ ገብርኤል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ገብርኤል ሆይ በደል በተገኘብኝ ቁጥር እያለቀስኩ ጠራሃለሁ። ጎስቋላ የምሆን በጥቃትና በሐዘን ውስጥ የምገኝ ልጅህ ያንተን ማጽናናትና ረዳትነት ያሻኛልና ፈጥነህናልኝ። ቅድስት ድንግል ማርያምን ያበሰርክ ለዓለም ሁሉ የምታበራ ቅዱስ ገብርኤል ሆይ በሰራዊት አምላክ ይዤሃለሁ። በዚህ ሰዓት ጸሎቴንና ልመናዬን ስማ። ቅዱስ ገብርኤል ሆይ ቀድመ የደስታ ወይም የምስራችን ቃል ልታበስር ወደ ገሊላ እንደወረድክ ዛሬም ላዘንን ለኛ ከሰማይ ሰረገላን አልን። የደስታንም ቃል አሰማን። ቅድስት ድንግል ማርያምን ያበሰርክ ተወዳጁ ቅዱስ ገብርኤል ሆይ በምህረትና በይቅርታ ወደኛ ናልን። ዓለም የጥፋት የሞት የክስረት የውድመትና የተስፋ መቁረጥ ድምጽን ያሰማናልና አንተ ግን ጉስቁልናችንን የሚያነሳ ስብራታችንንም የሚጠግን እንባችንንም የሚያብስ የብስራት ድምጽህን አሰማን። እንድንጽናናም አድርገን። ቅዱስ ገብርኤል ሆይ እጅግ አጽናኝና አስደሳች የሆነውን የምስጢረ ሥጋዌን ዜና ይዘህ ከሰማይ ወደ ምድር እንደወረድክ ድንግል ማርያም የአምላክ እናት ለመሆን ፈቃዷ ሆኖ በተፈጸመ ጊዜ ደስ እንዳለህ እኛም እግዚአብሔርን በማክበርና ግዴታችንን በመፈጸም ደስ የምንሰኝበትን ጸጋ ስጠን። ጠበቃችን ቅዱስ ገብርኤል ሆይ ሦስቱን ወጣቶች ከሚያቃጥል እሳት እንዳዳንካቸው እኛንም በዚህ ዓለም ከሚወራው ከሚታየውና ከሚሰማው ክፉ ቀንና ዕለት ሁሉ አድነን። እየነደደ የሚለበልበን የኃጢአት እሳትንም አጥፋልን። የኑሯችንንም ቅጥር በክንፈ ረድኤትህ ከልለው። ሰይጣን እንዳይሰለጥንብን ክፉ አድራጊዎች፣ ማርተኞች፣ ሰላቢዎች፣ ዘረኞችና ነፍሰ ገዳዮች እንዳያጠቁን ከልለን። ያንተን የእሳት አጥር ዘሎ ጠላት ያጠቃን ዘንድ አይችልምና ጥበቃህ ከእኛ ከባሪያዎች ጋር አይለየን። ቅዱስ ገብርኤል ሆይ ሕፃኑ ቅዱስ ቂርቆስና አንጌቤናዊቷ እናቱ ቅድስት ኢየሉጣ በንፍር ውሃ ከመቀቀል እንዳዳንካቸው እኛም አገልጋዮችህ በማንኛውም ሁኔታ የተዘጋጀልንን የጥፋት ወጥመድ ሁሉ አስወግድልን። በላያችን ላይም በክፉ ሰዎች ምክንያት የተነሳብንን እሳት አጥፋልን። ለእውነተኛ ሃይማኖት የጨከንንና የቆረጥን አድርገን። የሰይጣንን ፈተና የምናልፍበትን እውነተኛውን ጥበብ እንደ ነቢዩ ዳንኤል አስተምረን። እውነተኛ ጠባቂያችን ቅዱስ ገብርኤል ሆይ እኛን ለማዳን ሰው የሆነውን ኢየሱስ ክርስቶስን ማደሪያው የሆነችውን ድንግል ማርያምን በጣም እንወዳታለን። በዚህ ዓለም ምስጢረ ሥጋዌ ተካፋዮች በመሆናችን በመንግሥተ ሰማያትም ተካፋዮች ለመሆን ሁላችንንም በምልጃ አብቃን፣ ለምንልን። አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው መቼም መች ለዘላለሙ አሜን። ውድ የቤተ ጸሎት ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ